የኔ የጠየቅኩን ጥያቄ ነው። አንተ አሁን ጌታን ተቀብለሃል? ወዳጄ አትቀይር ጥያቄ። መጀመሪያ አዎ ያልኩ ቀደም ለጠየቀኝ ጥያቄ ነው። አዎ በኦርቶዶክስ ትቀበለዋለህ ወይስ አትቀበለውም? በኦርቶዶክስ ምን ሰው የገደለ ብራዘር፣ ኃጢአት፣ ዝሙተኛ፣ ጠንቋይ ቤት የሚሄድ ሰው ቢሞት እንኳን በኦርቶዶክስ ምንም ችግር የለም፣ ከነ ኃጢአቱ ከሲኦል ወጥቶ መንግስተ ሰማያት ይገባል። አየ ለዚህ ነው ቅዱስ ጳውሎስ ዕለት ዕለት መዳናችሁን በራሳችሁ ፈጽሙ ያለው። በአንዴ ብቻ በማመን ብቻ በቂ እንዳለ ለማሳየት ነው። ይሰው ልጅ ታውቃታለህ ቤተክርስቲያንን አንተ አሁን ይኸውልህ በላምን ልትለኝ ነው። አውቃለሁ እኔ በላምን አልልም። ቤካዬ ምን አልክ? ሶሪ ወንድምህ። አይ እኔ እኮ ገርሞኛል። ሰውዬው እንዴት ነው የሚሰማው? አሳይሃል እንዴ ይላል። የእናንተ ነው ይላል በግድ ማለት ነው አይደለም። ቤካዬ አንተ ልጠይቅ። ቤካዬ ይኸውልህ አንተ አሁን በጌታ በኢየሱስ ክርስቶስ አምነሃል። ነገር ግን ገዳይ ነህ፣ ዝሙተኛ ነህ። አንተ አሁን ብትሞት ትድናለህ? ከዳኒ ጋር አውራ። ትድናለህ? ንገረኝ። አንተን እኮ ነው እየጠየቅኩህ ያለው። በጌታ አምነሃል? አላነሳም እኮ አልኩህ ወዳጄ። በላያብ ሰምን አላነሳም። ኃጢአተኛና በደለኛ ሰው በኦርቶዶክስ አዎ ከሲኦል ወጥቶ መንግስተ ሰማያት ይገባል እያልኩ ነው ያለሁት። ታውቃታለች። ይሄው ለኔ በጣም ነው ማውቃት። እኔ እያልኩ ያለው ደግሞ አንተ ገዳይ ነህ፣ በጌታ አምናሃል፣ ብትሞት ትድናለህ አትድንም ነው ያልኩት። አንተ አዎ ኦርቶዶክስ ከሆንኩኝ እድናለሁ፣ ኃጢአተኛም በደለኛም ኦርቶዶክስ ሆነህ ለምን ትመልሳለህ? አሁን ባለህበት አቋም መልስልኝ። ኦርቶዶክስ ከሆንኩኝ ተውና አንተን እኮ ነው እያልኩ ያለሁት። ቤተ እምነትህን ታውቃታለህ ወይ ነው እያወራን ያለ ነው። እሱ ነው። ርዕስ ለመቀየር አትሞክር። ለምን አፈርክበት ብራዘር? ለምን እንዳፈረከው አክት ታደርጋለህ? የጠየቀው አዎ ይሄው በአንተ ኦርቶዶክስ እምነት መሰረት ሲኦል አትገባም፣ ድነት አይጠፋም እልሃለሁ። እንደዛ ከሆነማ ፉርሽ እየሆነብህ እኮ ነው ያንተ። እኔ እያልኩ ያለሁት እኮ መጀመሪያ የሰው ልጅ ለመዳን በመረጃ ለሰው ልጅ በኃጢአት ምክንያት ድነት ታጣለህ ብለህ አታስተምርም። ይኸው ለዳንዬ እሺ፣ የኦርቶዶክስ ተዋሕዶ የምታስተምረው የሰው ልጅ መጀመሪያ ለመዳን ምንም አይጠበቅበትም፣ በጌታ በኢየሱስ ክርስቶስ ማመን ነው የሚጠበቅበት። ሲቀጥልስ ምንድን ነው? መጠመቅ አለበት ይላል። ሳይጠመቅ ይድናል። ያመነ የተጠመቀ ይድናል ነው የሚለው። ለዛ ነው እኮ ሶስቱንም አብሮ በኦርቶዶክስ ይድናል። እደግመዋለሁ፣ ሰው ሳይጠመቅ በኦርቶዶክስ ይድናል። እስቲ ያሳየኛ። እሺ እኔ አላውቅም። እንደሱ ነው የሚባለው። አይ የማታውቋትን ኦርቶዶክስ እናስኮመኩማለን ወዳጄ። አሳየኝ። ግን መቼም ገድልና ታምር እንደማታሳየኝ ተስፋ አደርጋለሁ ብራዘር። በመረጃ ነው የምናሳየው። በመረጃ ገድልና ታምር እንደማታሳየኝ እርግጠኛ ነኝ። አይዞ ወዳጄ፣ አይዞ ብራዘር። ያን ያልኩ ለምን እንደሆነ ታውቃለህ? አየህ ዳኒ ይኸውልህ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። መረጃ አልከኝ። መረጃው ይሄ መረጃ አይሆንም ትለኛለህ። መጨረሻ ላይ ግን በደንብ ስማኝ። ማናቸው? የኔ እናንተ መረጃ ከመጽሐፍ ቅዱስ ነው መሆን ያለበት። እኚህ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። አታውቃቸውም። እነኚህ ብፁዕ ዘራ ብሩክ ናቸው። ስለ ዘራ ብሩክ ነው የምናወራው። እሺ አባትህንም እወቅ መጀመሪያ ጠንቅቀህ። አባትህን እወቅ ብራዘር፣ አታደባልቅ። ለነገሩ ለአንዱ ብትሰጡም ለአንዱ ዋጋ እንደሚደርስ ይናገራል መጽሐፍታችሁ። እሺ ይኸው ልግለጧ የቤተ ክርስቲያንን መጽሐፍ። ሰው ሳይጠመቅ መንግስተ ሰማያት ይወርሳል ብራዘር፣ ይወርሳል። እንደዚህ ይላል ገጽ። በዋናው ሳንግባባ ግን አንተ ገድል ላይ መሄድ እኮ አግባብ አይደለም ብራዘር። አይዞ ብራዘር፣ አሁን እያወራን ያለ ነው ስለ እምነት ነው። እስቲ በዋናው እንግባባ ወንድሜ፣ ዋናው በመጽሐፍ ቅዱስ እንግባባ። ገድልና ይኸውልህ ተአምር የሃይማኖት መከራከሪያ አይደለም፣ ለአማኝ ብቻ ነው። ክርስቲያን ነው ወዳጄ፣ ስለ ቤተ ክርስቲያን ነው። ምን ሆነ አቤል? አንዴ እስቲ ዳኒ የሚለውን እንስማ። አንዴ ዳኒ አንብብልንና እስቲ ያንብብልን። ቤንጃሚን ኬት ቤተ እምነት ነው? ኦርቶዶክስ ነኝ። የኦርቶዶክስ እምነት ተከታይ ነው። በደንብ ስሙ። እንግዲህ ኦርቶዶክሳውያን አሁን ብትችሉ እንደው ቆማችሁ ነው መስማት ያለባችሁ። ቆማችሁ መስማት ያለባችሁ እንደዚህ። አይ አውቀዋለሁ። ስለታይ የምታነበውንም ስለማውቀው እኮ ነው እንስማ ያልኩህ። እሺ በጣም በስሙ ያልተጠመቁ አህዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳን
ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰ ደሜ ይሆንላቸዋል ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ብፁዕ ቅዱስ አባታችሁ ዘርአ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል። ብራዘር ምን ባሉ ጊዜ? ሳይጠመቁ በሚሞቱበት ጊዜ። ሰው ታዲያ ምን ችግር አለ? ያልተጠመቀ ሰው መንግስተ ሰማያት ይወርሳል? ብራዘር እድሉን ስታገኝ እኮ ነው የምትጠመቁ። ሳይጠመቁ በሞቱ ጊዜ እኮ ነው የሚለው አይደል እንዴ? የመጠመቅ እድልም ለማግኘት እኮ ይገባል። ሰው ሳይጠመቅ መንግስተ ሰማያትን ይወርሳል ማለት ነው። ይሄን እኮ ነው እያልኩ ያለው። ሳይጠመቅ ሳይሆን የመጠመቅ እድሉን ሳያገኝ ነው። አሁን ባነበብክልኝ እኮ ነው የምንለው። አሁን ያነበብክልኝ ሳይጠመቅ እድሉን አገኘ፣ ሞተ። አላገኘም ብራዘር፣ እድሉን ሳያገኝ እድሉን አላገኘም። መንግስተ ሰማያት ይገባል። ይኸው ለጻድቁ በተሰጣቸው እንትን መሰረት ይድናል። ምን አሁን እኮ ይኸውልህ አንተ ዝም ብለህ ነው የምትስቀው እንጂ ምንም የሚያከራክር ነገር የለውም። እኔ መች ተከራከርኩ? አሁን ይላልግልን ሰው ሳይጠመቅ በኦርቶዶክስ አስተምሮ መሰረት ይድናል ወይስ አይድንም? ንገረን እስኪ። አይድንም። ያመነ የተጠመቀ ይድናል ነው የሚለው። እሺ ያመነ የተጠመቀ ይድናል ነው የሚለው። እነኚህ ሰዎች ሳይጠመቁ ይኸው መንግስተ ሰማያት ገቡ፣ ዳኑ። ያው የመጠመቅ እድል አላገኙም፣ ሞቱ። በጻድቁ በተሰጣቸው ጸጋ መሰረት ግን ዳኑ። አላገኙም። ሳያገኙ ግን አልተጠመቁም። ሳይጠመቅ የሚድን ሰው አለ ማለት ነው በኦርቶዶክስ። እድሉን ካላገኘ ትክክል። እግዚአብሔር እኮ እንደ ሰው አይደለም አይደል? ለጻድቁ ለአባታችን በሰጣቸው ጸጋ መሰረት አየህ ከመሆን። ስለዚህ ሰው ሳይጠመቅ በኦርቶዶክስ ይድናል ማለት ነው። እሺ ስጋ ደሙ አደምድመው ብራዘር፣ ለመደምደም አትሞክር። ሳይቀበል ደግሞ ቆይ አንዴ፣ ስጋ ደሙን ሳይቀበል ይድናል ወይስ አይደለም? ይሄን እንግዲህ ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። ስጋዬን የበላ ያልቻለ ሰው ደሜን የጠጣ የዘላለም ሕይወት አለው ብሏል። የጠየኩህ ስለ ጌታ የበላ ሰውን አይደለም፣ ያልበላ ሰው ይድናል ወይስ አይደለም? ልክ በአሁኑ አይነት አውድ ለምሳሌ እድሉን ካላገኘ የመቁረብ እድሉን ካላገኘ ከሞተ ስጋ ደሙን ያልበላ ሰው ይድናል ወይስ አይድንም? ደምድመ ነገረኝ ካልከኝ አይድንም። እርግጠኛ ነህ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለዋል። ከዛ ውጭ የሆነው ተቃራኒ ነው ማለት ነው። ቁርባኑን የወሰደ ሰው አይደለም፣ ያልዳነ ሰው ያልበላ ሰው አይደለም እያልከን ያለው። ስጋውን ያልበላ ትክክል። እሺ ደህና። እሺ እንገልጧለን። ይሄ ማን መጽሐፍ ነው? ትንሽ አይታየም፣ ያንጸባርቃል። እኔ ያነብልሃለሁ። የኦርቶዶክስ። እሺ የሚገርመው ነገር ግን አሁንም ይኸውልህ እኔ ለአዳምጥ ብዬ ነው እንጂ እኔ እናንተ በእምነት ልንወያይ ከፈለግን ከመጽሐፍ ቅዱስ ውጭ ልንነጋገርበት አይገባም። ገድልና ተአምራት ለአማኙ ብቻ ነው። ብራዘር ኦርቶዶክስ እያሳየን ያለ ነው ወዳጄ። አትሳሳት። እኔ አላውቃትም አላልኩም። ገድልና ተአምራት ለአማኙ ነው እንጂ ለእኔና ለአንተ መከራከሪያነት የሚውሉ አይደለም። አማኙን እያሳወቅን ነው። ምን አይነት እምነት ውስጥ እንዳለ አማኙን ራሱን እያሳወቅ ነው። እኛ ማን አጣ ነው አለ የምትከራከረው ወዳጄ። ከኛ ጋር ስትከራከርማ ይሄንን መጽሐፍ ቅዱስ ያርግልን ነው የምልህ። አሁን የማታውቃትን ኦርቶዶክስ ነው እያሳየን ያለን። የማላውቃትን ወንድሜ ከአባቶቼ ጠይቄ እረዳለሁ እንጂ ከአንተ አይደለም። አንተ ዲቤት ለማድረግ ከገባ አባቶቼም አያሳዩም። ይኸው በደንብ ስማ። አሁን ካላፈርክበት እንቀጥል። ኧረ ቀጥል። በእንዴት ነው ማፍርበት ብራዘር? እንደዚህ ይላል። መቁረብ ካልተቻለው ምን ማለት ነው? መቁረብ ላልቻለ ሰው ማለት ነው። ግልጽ ነው። እየሰማ ነው።